አየኛ ግቢ ብዙ ነው አመሉ ዛሬን ተዋደው ሲያድር የተጣሉ አከራዩና ተከራዩ ሁሉ አመል ለየቅዱ አብረው ይኖራሉ አየኛ ግቢ ብዙ ነው አመሉ ዛሬን ተዋደው ሲያድር የተጣሉ አከራዩና ተከራዩ ሁሉ አመል ለየቅዱ አብረው ይኖራሉ ወርሳገባ ኪራይ አምጡ የሽንት ቤት ቁልፍ አትስጡ አንዴ ቅዱ ውሃ አትጥፉ ደብ ይቆጥራል ቆጣሪ አጥፉ የአከራይ መመሪያ ብዛቱ መግለጫና አዋጁ በየጠዋቱ 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 ግቢ ብዙ ነው አመሉ ዛሬን ተዋደው ሲያድር የተጣሉ አከራዩና ተከራዩ ሁሉ አመል ለየቅዱ አብረው ይኖራሉ አየኛ ግቢ ብዙ ነው አመሉ ዛሬን ተዋደው ሲያድር የተጣሉ አከራዩና ተከራዩ ሁሉ አመል ለየቅዱ አብረው ይኖራሉ አመስሎ ተከራይቶ ጧት እስካፉ ቴፕ ከፍቶ ቀን አብርቶ ውሃ ደፍቶ አንድ ቁና ሰው አብዝቶ የተከራይ ጠባይስ ክፋቱ ኪራይ ከፍል ደግሞ በሰዓቱ 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 Ya lu kebat taufan. Nah, dan ada? Ada. Ada. የምልህ
አልተሻለም እንዴ? በቀደም ደበደቡኝ አልክ። ቀላል እኮ ነው ቶሎ ዳነ እንዴ? ቀላል ነው ትንሽ ምን ማለት ደግሞ ወንድ ነህ አይዞህ በቃ አይደለም ቆይ ነው የምለው ጠቅላላ ሰውነትህን እንደው አንደኛውን አይ አሁንማ ምን ድኛ አታይም እንዴ? ቀላል እኮ ነው እንትን ባለፈው ትንሽ ነገሩማ ዱላ ስለሆነ ቅጥቅጥ ነው በቃ ቀላል ነው። አረ እንደው ቁስሉም ጠገግ አለልህ እንጂ እኮ ያን ጊዜ መጥረቢያ ነው ብዬ ነበር። አይደለም እንትን ብሎ ተሰፍቶ የነበረው ቀላል እኮ ነው እንትን ትልቅ ሆነ እንጂ ክፍተቱ ቀላል ነው። አሁንማ ይሄንን አሁን በቃ ድኜ አስፈትቼ ስራ ልገባ ነው። ጥሩ ስማ ይኸው መቼም እንግዲህ እኔ እንደማውቀው እንደው መሸሽም እንደ ማሸነፍ ይቆጠራል ይባላል። አዎ ሂድ አትጋፈጥ። እኔ አይደለሁም እኮ እድሌ ነው እድሌ ነው። እሱማ ግንባር ነው ግንባር ነው። ግን ያው ቀላል ዱላ ምን ያጋጥማል። ጥሩ ደህና ዋል። አይዞህ ደህና ዋል። በቃ አሁን አስፈትቼ መግባት ነው። አይዞህ ወይ እንደው ምረቱን ያንጣልህ። እኔማ እንደው አንዳንዴ እንደው ወንድነቱም እንደው ይረሳዋል በል። እኔ በሆነ አሁን ይኸው እንደው ወይ የወንድ ልጅ በር ማጣት ነው። አትክልቶቹን እንዴት ነው የምትቆርጠው? አቆራረጥ ትክክል አይደለም ጋር አያያዝ ደስ አይልም። ደስ አይልም ጋር ደስ አይልም። አየሁት ምን ነካ ጋር ግቢው በሰላም ነው አድሯል አይደለም ጋር አሁን ይሄ ግንድ ትክክል ነው አቆራረጡ። ወፎቹን ለበሽካቸው እንደ ጋር የለም አቤት ማለት ጨረሳቸው እንደ ኳስማ ጥሩ አፍሪካ ጉዷ ፈላ ዛሬስ ደግሞ ከነቤቱ ምራሱት ነበር። አይ መጣ ግቢ ትንሽ ልቆይ። ኧረ እባክዎት ይግቡና ቁርስ አቦት ያድርጉ። ቆይ እበላለሁ። ትንሽ ቆይ ግድ የለሽም ትንሽ ልቆይ። አሁን እኮ ካላሳሰብኳቸው የቤት ኪራይ አሳልፎ ሌላ ወሬ እኮ ይመጣል። ይሄን መነጽር ከገዙ ወዲህ ጸባይ ተለውጧል። ይሄ መነጽር ልጅ የከፈለን ያልከፈለ በዚህ ካለየዋቸው እነ ቦርባሬ እነ ጀርጃሬ ኤሌክትሪኩ ሁሉ እየፈለኩ እያጎነበሱ መሄድ ጀምረዋል። እቺ ወር ካለፈች እኮ ሌላ ወር መግባት አይደለም። እኔ የምለው ምን አለች እንደው እኔን የገረመኝ ይሄንን መነጽር ከገዙ ወዲህ እርሶ ለብቻ መኝታ ለብቻ ምግብ አምጥተዋል። እስቲ ግቢ እኔ ማለባለ በቃ ግቢያ የሾለኩ ሲሄዱ በዚህ እኮ ቁልጭ አድርጎ እኮ ነው። አሁን በተለይ በርባሬ እኮ እንደንትን መሳብ ጀምሯል። ቤት ኪራይ ሽሽት ታዲያ ዘበኛ የተቀጠረው ሄድ ይጠብቅ አይደለም እንዴ? ሲመጡ ይነግሮታል። ገብተው ቁርስ አያደርጉ። እስቲ ምን አለበት ብትገቢ? ሂጂ እስቲ ግቢ። ለምን አትገቢ? ቤቱ ራቀሽ እንዴ? ያው ግቢ እኮ እኔማ እገባለሁ። ከቤት ይሄዳል። እኔ ስራ እየሰራሁ የት ያለ ነገር ነው እናንተ? በርባሬ አንተ በርባሬ ሰላምታው መጣም ቀር አይጠቅመኝም። በርባሬ የቤት ኪራይ አትከፍልም እንዴ? ይሄማ ጉዳይ አይደለ እንዴ? በጣም የማሰብበት ጉዳይ ነው። አስታውሻለሁ። 3 ቀን አለፈው እኮ። አዎ የራሴ ጉዳይ ነው። ትንሽ መድኃኒት ብር አወጣሁና በዛ ትንሽ አጥሮኝ ነው እንጂ አስታውሳለሁ። አይ በርባሬ አንተ ሆድ ውስጥ ሙጃ ነው እንዴ ያለው? በርባሬ እንዴት ነው ነጋ ጠባ ሆስፒታል? አጋጣሚ ነው። ስማ ዛሬ የመጨረሻ ጊዜ እሺ ያንተ ሰላምታ መጣም ቀረም ለኔም ለራስህም አይጠቅም። ደህና አደርሽ ሚጡዬ። ዛሬ ደግሞ አንተ ሆነህ እንዴ ቤት ጠፋ? ትንሽ ንፋስ እንታይ ብዬ ነው ሚጡዬ።
እሺ እንዳልክ ለማንኛውም ደህና ደህና ዋልሽ፣ ደህና አደርሽ፣ ደህና መሸሽ። እግዚአብሔር ይስጥልኝ። ማነህ? አቤት። ወዴት ነው? ወዴት ማለቴ ወደ ውጭ ነው። ማለቴ አንተ የቤት ኪራይ አትከፍልም እንዴ? እንደገና ከፍያለሁ እንዴ? ትናንትና ለማን እንዴ? ለባለቤት ወት ነው ኮረንቲ እንዴ? ቤቱን ያከራየው እኔ። ለምንድን ነው ለእሷ የምትከፍለው? እንዴ ጠየቁኝ፣ ሰጠኋቸው። በአንድ ቤት ውስጥ ሁለት አውራ ዶሮ አለ ኮረንቲ እንዴ? እኔ ቤቱን ያከራየው እኔ። ለምንድን ነው ለእሷ ተው ኮረንቲ፣ እችን ጠጋ ብትተው ይሻላል። እችን ጠጋ ኮረንቲ። እሷ ጋር ምን ወሰደ ኮረንቲ? እኔ ምን ይወስደኛል? ዝም ብሎ ይወስደኛል እንዴ? ብትጠነቀቅ ይሻላል ኮረንቲ። ይሄ ሰውዬ ዛሬ ምን ይወጣል? ኧረ ምን ቤት ኪራይ ነው? ቁልፍ ስማ፣ ለቁልፍማ ሲሆን ታቀበጣለህ። ኧረ ቁልፉ ስማ፣ የመጨረሻ ነው ያው አማን ነው። ሻወር አለ ምናምን አንዳንድ ነገር ምናምን ቀዝቀዝ ባለ ትታጠቃለህ። ዘንድሮ እኮ ፀሐይ እኮ ምን አንዳንድ ፀሐይ ነው የተሰጠን። ሳይንቲስቶች ዝም ብሎ ፀሐይ ያለችው ላይ ነች ይችላሉ እንጂ እኮ መሬት ላይ ነው ያለችው። አይዞሽ ዘናት ያለች ወደድሽው? ወይማ ዛፍ አለ የሚባለው የቤታችን ጃንጥላ ነው የሚባለው ዛፍ ሌላ ነገር። አይዞሽ ቀዝቀዝ ባለ ታጥበሽ ወደ ተማቁ ይገባል። ጋሼ ጌታው ያንን ዕቃ ልግዛው እንዴ? አይቶ ዛሬ ፉል ነኝ ነው ያለው ገለል ተመላላሽ በዛ። አሁን እሱቅ ተልኬ መሄዴ ነው። ልብስ ተጠራቅሞልሻል፣ የሚታጠብ አለ። በአይነት ነው። ይኸው ግን የሁሉ ልብስ የኔ ነው። አይዝም ጨምቅልሻለሁ። አንተ ደግሞ እንዲያው ሁልጊዜ አሻሻለሁ ጨምቅልሻለሁ። የሆነሻት መጠመራት የወርተሻንቶ ወዲያ ደግሞ ምን ሆነ? ይሄ ቡና ነው ማኪያቶ? ማኪያቶ እንዴ? ቅድም ነጣሉኝ እኔ ቡና ጨምሬ ይዤ መጣሁት። አሁን ደግሞ ከላዩ ላይ ቀንሰው ቡና ይላሉ እና ምን ልበል? ምን ይላሉ እንዴ? ታዲያ በአንድ ማኪያቶ ሂሳብ 3 ሊጠጡ ፈለግ? ምን አገባ? ቤቱ ይሄን ልሰራ አይደል እንዴ? አልበዛም እንዴ? ምን አገባ እኔ በዛ እንዴ? ማነህ? አቤት። ጠሩኝ። እኔ የምለው እስካሁን እዛ ውስጥ ነበሩ እንዴ? ኧረ እዚህ አልነበርኩም እንዴ። ለአጣቢያ ልብስ ልሰጣት እዛ ሄጄ ነው። እዚህ ሆነም መልካም። ምን እያሰቡ ነው? ምንም። አይ በቃ ቁልፉን እኔ የምለው ይሄ ሰውዬ ሆዲቃቸው ሳይበላሽ አይቀርም። 7 ነው እኮ የሚያመላልሳቸው። ወይ አልማራቸው ወይ አልጨረሳቸው። እኔም እንደው በማጠብ እንደው ሰለቸውኝ። ይሄ እንጀራማ አይደለም። ኧረ እንደው ማነህ? ጋረድ አንተ ጋረድ ልብ ይውለቅ። አንተ አይደለም እንደ የምጠራው? ይሄ ማነው? ኮረንቲ ሰራተኛ። አሁን መምጫው ሰዓትም አይደለም። እንግዲህ መምጫው እንደሆነ አዎ፣ ሲመጣ ለሌት እንዲመጣ ነገረው። ካልመጣስ ምን ልበለው? አመዳም ልበለው። ካልመጣማ ምን ትለዋለህ? ሲመጣ ቤት እንዲመጣ ነገረው። ሰለሞን ጣላርከውና አሁንም ስማ፣ አሁንም ቁልፍ ነው ወይ?
ሞልክ ነው ወይ? ምንድን ነው ያልከው? 160 ብር 160 ብር የምን 160 ብር ኪሳችሁ ፈትሻችሁ አምጡ አላልኩም እንዴ? 160 ብር የምን 160 ብር የምን 160 ብር ኪስ ፈትሻችሁ አምጡ አላልኩም? 160 ብር ኧረ በስመ አብ ብር አይደለም ለነገሩ ብር አይደለም የ160 ብር ኪኒን ወይ ለታሱ ነው እንደዚህ አረፋ ማረፋ ሆነ ያስቸገረኝ ነበር። ኪኒን አዎ ወይ የምልህ ምንድነው? ቆይ ከኒናና ሳሙና አይለይም እንዴ? ዝም ባለው ስሙንም ያለው ዝም ብሎ ነው በባዶ ቤት። ይሄ ነው አጀል ሁሉ ለካስ ቆማመጠኛው አለ። ጉድ አሞት እሱ እንግዲህ የሆነሽ እንጂ ከኒና እንግዲህ ማጅሽን ተቀባይ ሌላ ነገር ነው እኮ የሚያሯሩጠው። ስንተውና ናልቀንስ ልብሱን ሽልኝ በደንብ አድርገህ አሸቱንም መጭመቁንም ኋላ በደንብ አድርገን እባክህ ፈትግል ተደረጃጅቼ ልምጣ። ተዘጋጅተዋል ነገር ዛሬ ደግሞ መጡና ላኩን። አይ እንትን ነው አንድ እዛ የምሰራበት ቦታ አንድ ጥጋበኛ ዝም ብሎ አይ ቀላል ነው እኮ እንትን በጠርሙስ ነው ትንሽ አይ ትንሽ ነች ጠርሙስ ትንሽ ተሰነጠቀና ብዙ ደም ፈሰሰኝ እንጂ ቀላል እንደው አንተ ሰርክ ከመደብደብ በቀር እንደ ደበደብኩ የሚለውን ነገር አታውቅም እንዴ? ወንድ አይደለም እንዴ? ኧረ ነኝ እሱማ ነኝ። አይ እዛ የምንሰራበት እንትን ነው ያው ደንበኛ ንጉስ ነው ብለው አስፈጁን። እንግዲህ እኛ ደግሞ አይ ቀላል እኮ በል ግባና አረፈናል። እሺ አይ ምን ትንሽ ደም ፈሰሰኝ እንጂ ያው ቀላል ነው። ምን አይዞህ ይድናል። አይዞህ እኔ እሺ አይዞህ ግባና አረፈናል። እሺ አቤት አንድ ቀን እንደው ደበደብኩም አይባል ሰርክ ነው እንዴ? አይ ወዲህ ነው እንደ ተጋጨ መኪና ማን ነው? አይ ታግበን አይ እኛ ምን አለሽ አለ የፈልገኝ ነበር። ጌቶች ፈልገውታል። ያንተ ጌቶች ደግሞ ለምን ነው የሚፈልገኝ? እንግዲህ መቼም እንዳሉት ጠቅላላ የቤት ተከራይ በሙሉ ኪራይ ያልከፈለ ተነቅሎ እንዲወጣ ብለው አዘዋል። ስማ እዚህ ግቢ ደግሞ አንድ ወር ማለት 15 ቀን ነው እንዴ? እንዴት ማለት? የዛሬ 15 ቀን የከፈልኩታ አይደለም። ግን ተዋቸው እሳቸው ሰው ያላመል አይፈጠርም። ልክ ነው። ግን በቀደም ቦክስ ነው ዱላ ነው ገጥማለሁ ያ የዛሬ ሳምንት ነው ትንሽ የሆነች ቦክስ አለብኝ ልጋብዘህ እንዴ? ኧረ ወይ ማየት እዚህ ተሆነ ያለው አለበለ ተዚህ በርማን አንቀሳቅሶ ተሰንቄ ተይዤ ሰማዩ ጓድ ደሞም ታውቃለህ ስትደባደብ ሳይ ደግሞ ሊቢያጨክን እገነፍልና ዘልዬ ጥልቅ አይ ችግር የለውም። ያው ተጋጣሚ እንኳን ቀላል ስለሆነ ሁለት ዙር ከሄደ ሰው አይደለም። ወዴት ነው የሚሄደው? ማለት ሁለት ዙር እንኳን ከተቋቋመኝ ሰው አይደለም። እኔ ታውቂያለሽ አይደል? ሁለት ቁጥር ምናምን ሶስት ቁጥር ታውቂያለሽ? ሶስት ቁጥር አውቶቡሷን አውቃታለሁ። ሌላ ቀን አስረዳለሁ። ሰው ከፈለገኝ አለው። ደግ ወይ ጉርብ እንኳን ሰው ሊመታ አሁን እንደው ራሱን የሚመታ ይመስላል። አቤት አቤት ሸረሪት እግር እኔ ሰላም ነሽ? አማን ነሽ አይደል? ጤና ሰላም ነሽ? ደህና ነኝ። እሺ እቺን አስወላ በደንብ አድርገሽ እሺልኝ እባክሽ። እሺ ኧረ እሺ እቺ ፀሐይዋ ሳታመልጥ በጣም እሺልኝ አደራ። እሺ ያው አንቺ ነው የምተማመንብሽ። ባለፈው ደግሞ ምን ነው ልብስ ጠቢ ብዬ ሰጥቼሽ እኮ አንድ በብዛት የሆነ ቅመሽ አልመሰለኝ አላውቅም እንዳለ ሌዘሩን ሁሉ አጥበሽው ነበር። እኔ ተቀምቤ ነው በጣም ማለት ነው። በእውነት እሺ ሁለታሽን ከፍላለሁ አደራ። እሺልኝ ውሃና ሳሙና የለውም እንጂ በደንብ ታሽቷል። አይዞት እኔም በደንብ አድርጌ አሽሎታለሁ። አይዞት ዛሬ እንኳን ብዙ የሚታጠብ ልብስ የለኝም። ይሄን በደንብ አሽተሽ ጠቢ። እሺ ቶሎ የሚፈለግ ነው። ኧረ ይሄ ነገር ደም ነው ልበል? አዎ ደም ነው በይ። የምን ደም? ወይ እኮ ቦክሰኛ ነው። እጥላለሁ፣ አደማለሁ፣ ዘራለሁ። ለከሳት የሚፈለግ ነው። ፈጠን እገጫለሁ፣ አደማለሁ፣ እመታለሁ። ከኔ በአንድ ጥፊ በቃራ ጥፊ ብለው ተዘርሮ የሚተኛ ደግሞ
ማነው? ቆይ ቆይ እንዴት ይፈልጉሃል? ለምን እንግዲህ ኪራዩን ከፍያለሁ አይመስለኝም። እና ዛሬ ለምን ይኸው እንዲህ ነው። ማብራት ተበላሸብኝ እያሉ ነው አብጅላቸው። ኧረ በነፃ ልሰራ ኧረ እንሰራለን። ምን ችግር አለው እንዴ? ባይበላሽም እንኳን እንሰራለን። ምን ችግር አለው? እንዴት ዋል? ደህና መጣ። እሰይ እኔ ቁም ነገረኛ። ለመሆኑ ምን ነው የተበላሸ? አይ ምኑን እነግርሃለሁ። ፍሪጁ፣ ምጣዱ፣ ቴሌቪዥኑ እንደ ሁሉም ቀጣይን መሰለ። አድማ ነው ካንተ ልነጠል። እስኪ ምንም ችግር የለውም ይሰራል እንዴ? ቀላል ነው። ማን የገባው? ኮረንቲ ሰራተኛው። ኮረንቲ? አዎ ተገኘ እኮ። እየሰራ ነው? አዎ እየሰራ ነው። አነጋገርኩት። አነጋገርሽው? ምን አልሽ? አሁን የቤት አባት እንደው ምን ያህል ብንከፍለው ነው ጥሩ? አንከፍልም። በቤት ኪራይ ይጣጣል። በቤት ኪራይ ነው የሚጣጣው። እኔ አልከፍልም። የለኝም። ከታ መጣ? ለኪሱ ሲፈልገው እንደሆነ የምን ኪስ? በቃ በቤት ኪራይ ይጣጣል። እንዴ ምን ነካሽ? እንዴ አንቺ እንደዚህ አይነት ነገር አትናገሪ እንዴ። ከየት ይመጣል ገንዘብ? ታዲያ ለኪሱ ሲፈልገው እንደሆነ ገንዘቡን ምን ይታወቃል? የምን ኪስ ነው? በቃ በቤት ኪራይ ይጣጣልታል። አንቺ ምንድነው እንዴ? ወይ እንደዚህማ እንዳታባልግ ሰው ሰራተኛ አታበላሽ እባክሽ። እንዴ ሰራተኛ አታበላሽ። ምን ነው ወፍጮ ቤት ነበር እንዴ? ምን ማለታችሁ ነው? ምን ማለታችሁ? ቆጣሪ ሳታዘፉ ልታስጨርሱ ነው እንዴ? እንዴ ኮረንቲ ባልበላ ሳታዘፉ ነው እንዴ? በቃ ምንድነው? ያዘ እንዴ? ያዘ ይዛል እኮ ከዚህ ዶሮ ወራድ ዱቄት ውስጥ ተጨመረኝ። ይስቃሉ እንዴ? አቤት 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 መድኃኒዓለም እንዴ! ይሄን ላዱቄት አንቺ ደግሞ ሳትከዚህ የምታስቀምጪው ምንድን ነው? አይደል ጆንያው ሳይታሰር እኮ ነው። በቃ አሁን መብራቱን ቆጣሪውን አጠፋለሁ። ግባና ስራ። ኧረ ቆጣሪ ተፋልኛል። ገብቼ እሰራለሁ። እንኳን የመብራቱን ቆጣሪ የውሃውን ቆጣሪ ብታጠፉት ከዚህ በኋላ ገብቼ አልሰራም። አይዞህ አሁን የሚጠፋው ነገር ግቢና አጠፋፊለት። እኔ ባልቦላውና ውሃውን አጠፋለሁ። አታያም እንዴ? ለሁለት ቂጣ የሚሆን እኮ ዱቄት ነው የባከነ። ሂዱ ግቡ። ና እስኪ ሂዱ ግቡ። ታጠብኩት እንዴ? ታጠብኩ። እግዚአብሔር እኮ ነው ያወጣ ዛሬ መድኃኒዓለም። ይሄ ነው ምጣዱ ይሄ ነው። ለማቀዝቀዣው ደግሞ ድምፁ እንደው ደሞተር ዝም ብሎ ነው የሚጫው። ምጣዱ ምንድነው የሆነው ያሉት? ምንድነው? አንዴ ይበራል፣ አንዴ ይጠፋል። አሁን እንኳን እየጋገርኩለት ነው። አዎ እሺ። ፒንሳ ነበር ውጭ አይቻታለሁ። ውጭ? አዎ ይዤ ልምጣ። እሺ። አንዴ ይጠፋል። ወይ ዳቦ ትንኩኝ ይላል እንጂ ታቃጥላለህ። እናታት ዳቦ አቤት ይኸው ፒንሳ ይዤ ልመጣ። እሺ ምንም ያዘብዬ ኮረንቲው አልያዘኝም። ከየት ጋር ነበረ አየሁት። ይሄ ነገር ዋናው ችግሩ ኃይል ሲጨምር ምንም የቀደሙ እኮ ድንጋጤ አለቀ ይሆናል። ሰው በገዛ እንዴት ያቃጥላል? ልክ ነው። እንደው ችግሩን አግኝቼዋለሁ። እኔም እኮ ግራ ገባኝ። መብራት እንትን መጨመርና መቀነስ፣ የኃይል መጨመርና መቀነስ ነው። ሌላ ምንም ችግር የለም። አዎ ይሆናል። ወሽ እንግዲህ ከመስራት በፊት ለማንኛውም ቢበስልም ባይበስልም ውስጥ ያለውን ቂጣ ያውጡት። ምን ነው ይዛል? አዲስ ቂጣ አንዱ ቂጣ ላይ ነው እንዴ? አሁን አለቀቀው እንዴ? ምኑን ፓወር ሲጨምር እና ሲቀንስ ልዩነት ያመጣል። እንዴ
ፓወር ሲቀንስ ካለው ነገር ላይ አንድ ይቀንሳል ማለት ነው። አሁን አይደለም እንዴ ታዲያ ይቀንሳል? አዎ ይቀንሳል። ሲጨምርም ያው እንግዲህ አልፎ ታልሆነ በስተቀር ይቀንሳል። ያው ሲጨምርም ይቀንሳል። ወይ ኮረንቲ እንዴ ነው ይደሉት ይሄ እንግዲህ አሁን ችግሩ ታውቃለህ፣ የሚገዛ ዕቃ አለው ከሱ ገዝተን እንጨርሳለን። አሁን ወደ ፍሪጁ እንሂድ። ይሄ ፍሪጁ ይሄ ነው ፍሪጁ። አዎ ፍሪጅ ነው። እንዴት ነው የሚሆነው? እስቲ ቆይ ድምፅ ብቻ እንደ ሞተር ድምፅ ይጮሃል። የእጅ ባትሪ የለውም። የእጅ ባትሪ ያው ወልፎት የእጅ ባትሪ የለውም። ግን ይኖራል ብለህ ነው? የእጅ ባትሪ የለውም። ቆይ እስኪ ይፈልጉ። እሺ ሁሉም እዛቸው ስራ ነው እንጂ ስራ ነው። ፍሪጅ ደግሞ እንዲህ ወተት ችግር አለ ታዲያ ይሰራል። አሁን ችግር የለም ይሰራል። ምንም ወተት ነው። ወተት ፍሪጅ እስቲ በጣም ነው የሚያውቀው። ማወቅ በመሰሱን መታወቅ ወተት እየጠጣ ነው እንዴ? ምን ይላል ይሄ? አዎ እስቲ በጣም ተበላሽቷል፣ ያሞቃል። ስለዚህ ይሄ ነገር መሰራት ያለበት ጉዳይ ያለ ይመስለኛል። ይቅመሱ ያሞቃል። ስለሚያሞቅ ወይ እንዴ? አይ በልቶ ላስገባው ይሄንን አይዞህ እየጠጣ ልውሰደው። ልብ ቀስቀስ ያደርጋል። ልውሰደው። እሺ ከማጋር ነሽ? ከማጋር እኔ ባፍቲ ሞሊ ተከሉ ሲሉ ነው የደረስኩት። ምንድነው ከማጋር? የምን አፍቲ? አፍቲ ምንድነው? ከማጋር ደህናማ አይደል? ምንድነው የሚመለከቱት? ምንድነው የሚመለከቱት? ግቢውን ለማስፋት እቅድ አለኝ ያላልኩሽም በቀደም። ግቢው መስፋት አለበት፣ ፕላኑ መስተካከል አለበት። ተመልከች እስቲ መትሪ። ኧረ እኔ መትሪ እስቲ ይሄ ጠጋር እንደዚህ ሰፋ አድርገሽ ነው ግቢው እዚህ ለህንጻ ሊሰሩ ነው። እሰይ በቃ ቆንጆ አይደለም ታዲያ? ይሄ እኮ ነው ያጎላል። ጥሩ ነው ያጎላል። ተከራይ የሚበዛልን አለ? አይ ምንም አይ ጥሩ ነው። በቃ እሺ። አይገቡም ታዲያ ምሳ አይበሉ? አልበላም። ልበላ ነው። በልቻለሁ። አልበላም። ትቼዋለሁ። ግን ልምጣ። ይምጡ። በቃ እሺ። አጠባና ዳንስ የማይለይበት ጊዜ ይምጣ። እኔ የምልሽ እንደው ጨከንሽብኝ ማለት ነው? ምንም ነው የምጨከንብህ? ኧረ ተይ እንደው ግድ የለሽም። ተይ። ኧረ እባክህን አትቸኩል። ኧረ ተው ሰው እንዳያየን ብቻ በኋላ ነው። አትቸኩል ታያለሽ እንዴ? ይሄ ሁሉ ቤት ተከራይ አሰፍስፎ የሚያየው ማንን ነው? እኔን እኮ አይደለም አንቺን ነው እኮ። እንዲሁ አሁን ማን ይሙት ልብ ብለሽ እንደሆነ ያ ቀይ መላጣ ጎረምሳ እንጂ አንዷን ባንዷ አጭር ለባሽ ረጅም ለባሽ ቀይ ጥቁር ጠይም እያንጋጋ ይዞ እየገባ የምንኛ እንቁልለጫችሁ ነው። ግድ የለህም አትቸኩል። ምናልባት ሰው ከመጣ ድንገት መጥፎ ነው ስላንተ እንጂ ጥሩ ነው። እሺ ብለሻል። ያለው በኋላ ነገር አቤት የግቢውን በር ወዲህ መጣ ወይስ እዛ ሌላ ሰው አቆም? እንትን ዘፍዝፍልኝ ጭመቅልኝ ብላኝ ነው እሷ። ይዘፍዝፍ ይጭመቅ
ስራን አትሰራም አንተ። ባንተ ተነሳ እርግብ የለ ዶሮ የለ ግቢውን እኮ ባዶ አደረከው። ደግሞ በደንብ ከርክም እንጂ። እሺ ሊያሽልኝ እኮ ብለው ነው ጋሽ። እሺ ተሰወሽ ስራችሁን አርፋችሁ አሰሩ። ጉድ በዛ ጉይ መነጠር አይተውን ነው እኮ እንጂ ሀይሚቱ ሰላም ነሽ? አዝረሉ እንዴ ዛሬ ወይ ይኖራል እኮ ብዬ ነበር አመጣጤ ከትሬኒንግ መጥቼ ቤት ልብስ ቀያይሬ መውጣቴ ነው። ከነገ ወዲያ ይመቻችኋል? ግጥሚያ አለብኝ፣ ቦክስ አለብኝ። አዎ እና የግቢውን ሰውና ቤተሰብ ሁሉ ነው የጋበዝኩት እና ለፋዘርና ለማዘር እንድትሰጪልኝ ነው። አንቺም እንድትገኝ ነው። ይመችሻል? ሰራተኛዋም አለች አይደል እንዴ? ኧረ ሹፉት። ወጣች። በቃ አዲስ ሰራተኛም ካለች እሷንም ጨምራችሁ ያው አራት ሰው። በምን ደግሞ ተዋወቁ ማለት ይግባባል። ቦክሰኛም ስለሆነ ቅድሚያ ያለው እንዴ? የእናንተ መኖር ያው ለእኔ ሞራል ነው። አደራ። ሰላም ደህና ናችሁ? ሰላም ነህ? ጂም ያለሽ እንዴ? አለሁ። አንቺ ሳለሽ እንዴ? ታዲያስ አፋሽ እንዴት ነው? ከነገ ወዲያ የሚመቻችሁ ከሆነ ልጋብዛችሁ አስቤ ነው። ምግብ ነው? ሰርግ ነው? ምን ምግብ ነው? ምግብ ብቻ እንዴ ብታያችሁ? ታዲያ ምንድን ነው? ጨዋታ አለ መሰለኝ። ከነገ ወዲያ ቦክስ ስላለብኝ ያው ፍሪ ከሆናችሁ እንድትገኙልኝ ነው። ብንገባ አይደለም ቦክስ እንትን አለ ለሞራል ነው እንድንደግፈው። ችግር የለም። እሺ ያው ለሞራል ባይዘ ፋሚሊዎቼ እባክህ ተራ አንጠብቅ። ፋሚሊዎቼ በጣም ሙያ ነው ይወዱታል። በጣም በተለይ ታናሽ ሲሰሪ በጣም ኦኬ ነግረሽኛል ከዚህ በፊት እና ከነገ ወዲያ ፍሪ ከሆናችሁ አቴንድ እንድታደርጉልኝ ነው። ያው እናንተ ካልቸኮላችሁ ተጋጣሚዬን እስከ 3 ዙር ድረስ አቆየዋለሁ። የሚቸኩል ካለ አንደኛው ዙር ላይ ያው አራንቻ ድራማ ነው። እንተ ተከታታይ አደረገው። አይ ቦክስ ነው። እረፍት ስለሆነ ብዙ ዙር ብትሄድም ምንም አይደለም። ቆይ እሺ ያው አንዳንድ ይበቃችኋል። እኔ በቃኝ። ለሱ አራት አሁን ማለት ፋሚሊዎች ሳይመጡ ኦኬ አንተ ግቢ ማዘር በይበልጡ በጣም ደስ የሚለው ኦኬ ግቢ ዘለፈታል። አንተ 2000 ወይኔ በእናትህ ቁልፍ ምን አይነቱ ነው? በእናታችሁ በቃ ለሱ የእሱን ሽንት ቤት ስጠው ነው የእኛን እዚህ ስጠው። ችግር የለም እንዴ? ምን አንድ ዙር የሚወርቅ አንድ ዙር የሚወርቅ አንድ ዙር ማን አስፈየው? እንደገባን ነው እንጂ መጣን ነው። አዎ ኧረ ችግር የለም እንዴ? ተባበር በእኛ ማነው? አስስት ሰላም አሁን የፈለገ የለም። በቃ ዝም ብለህ
እንዴ ዛሬም ይዞ መጣ እንዴ? አይገርምም? አይ ይዞ ገባል። ይኸውልህ ያችን ከሱቅ ትገዛልኛለህ ከሱቅ ትገዛልኛለህ ያችን እሺ እንዳትመላለስ ሙሉ ለሙሉ አድርግበት እሺ እንዳለ በሙሉ ሙሉ ለሙሉ አድርገው እሺ ዘመዳችን አማን ነው እንዴት ነው ወደድሽው አይ በጣም የተጨበጨበለት እንግዲህ አለ የሚባል ሰርቪስ ቤት ነው በቃ ፓርክ በይ በቃ በአጠቃላይ በጣም እንዴ አታውቂም እንዴ የሀብታም ጎረቤት እኮ ሰርቪስ ቤት ነው ይሄ ማወቅ አለብሽ ይሄ ነገር ወረደብሽ አይደል እኔ ልዋረድልሽ አሁን እቺ እኮ እንግዲህ በጣም ጀምራ አሁን ሶስተኛ መሆኗ ነው 4 5 ላይ ይቀጥላል ጉድ ነው አንተ ሰውዬው ለምን አንጠይቀውም እንዴ ባዶ እጃችንን ነው እንዴ በሽተኛ ምን ባክህ እኔ ዝም ባንዴ ዝም እሱ ምኑን ያውቀዋልና ነው ዝም ብለን ሄደን እንጠይቅ ታዲያ ውጦ እኮ ነው የጠፋው ምንድነው እናንተ ምንድነው ደህና ነሽ አጠብሽ አዎ ጨረስኩ አይ ቆንጆ ምን ሆናችሁ እንትና በሽተኛው ወይ አፈር ልብላ እኔም ልጠይቀው እንደዛ በቃሬዛ ተኛ አንበሳ ኧረ አልጠይቀው አላፈር ኧረ ወቅስ ጥሩ ነበር አይዞህ በፈጠራችሁ አትዋሹ እኔስ ተቋቁሜው ነበር ወይ መቋቋም አይ በፈጠራችሁ ግን በእናታችሁ እዚያ አልጋ ላይ ከወደኩ ዛሬ ሁለተኛ ቀኔ ነው ማለት ወይ ሁለተኛ ቀን ሳምንት አልፈዋል አቤት ሰው ጉረኝ ጨቆስ አቤት አድነኝ አቤት አቤት አይዞህ እኔ የምለው ግን ዳኛው አላየልኝም እንጂ ጓንት ውስጥ ብረት አርጎን የመታኝ አንበሳ ነው ግን በፈጠራችሁ ሳትደብቁ ንገሩኝ አትዋሹኝ በፈጠራችሁ ብቻውን የመታኝ ወይስ ደጋፊዎችም ጭምር ነበሩ ብዙ ናቸው ልክ ነው ለዚህ ነው ያበጠው በፈጠራችሁ በእናታችሁ ሁላችሁ በእናታችሁ እኔ አልመታሁትም ይኸውልህ እሱን ተውና እንዴት ነው የሚያደርግህ ወይ ማረግ እንዴት ያዞረኛል እኔን ያዞረኝ ብዥ ይልብኛል እኔ ብዥ በልብኝ ታፈርድ ልክብ ይለኛል እኔን ልካመኝ ቆይ ለምን ሄደን ሚስተር ኪን አንጠይቅለትም መፍትሄ አናጣም እሱ ነገር እኮ ጥሩ እኔ አሁን ሲገባ አይቼዋለሁ አይዞህ መጣ ያላገባብ ቤት መጣቱ ይጠየቅ ባለ50 እና ባለ 20 ነው ያለው ምንድነው መሬት ለመሬት የሚያርመጠምጥ ምን አይነት ሰው ነው እንዴ በትርሳት እባብ ነህ እንዴ በቃ እኔ ጋር አለ እሺ እንዲሁ ይዞ ተመግባቱ ታፋራ መለገቱ ማን ነበር መመታ ማን ነው ቆይ እንዴት ነው እየተሻለ ነው እንደው በጎን ከኔ ጌታ ምንም አላላው እንኳን ለውጥ አለ ምን አስቸኮለው ደግሞ አይደርስ
ጠይቀው እኔ የምልህ አንዳንድ ነገር ልንጠይቅ ነበር። እኔ ልጠይቆ ጠይቆ እንግዲህ መጠየቅ ነው። ጨጓራ ሲጀምር እንዴት ነው የሚያደርገው? ጨጓራ ሲጀምር መድኃኒት ጨጓራ የዛሬ 4 ዓመት ይዞኝ ነበር። የዛሬ 4 ዓመት ጨጓራ ይዞኝ ሲጀምር በቃ ጨጓራ ያቃጥላል፣ ደረት ልብህ ነው ወደህ ያቃጥላል፣ ጀርባ ይቃጠላል። እሳት በቃ እሳት ነው የሚሆነው። ለሱ ምንድነው የሚሉት አንድ የሆነ ያሳየው መድኃኒት እሱ መውሰድ ነው። ገና እንደጀመረ እሱ መውሰድ ነው። እጅ ይታየኛል። እንትን ደማነስ ያው ደማነስ ነው። ታውቃላችሁላችሁ ደማነስ ነው። የዛሬ 3 ነው 2 ዓመት ደማነስ ይዞ የነበረ ደማነስ ይውል ጃውን ጨርሻለሁ። ደማነስ ሲጀምር እንትን ያጥወለው ላይ በቃ ያዞርሃል። የምታደርገው ነው የምታጣው። ቁጭ ብለህ ብድግ ስትል በቃ ያለበትን አታውቅም። ውሃ በብዛት ጠጣ። ውሃ ጠጣበት። ይሁን የጠጣሁ ነው እጅ ይታየኛል። እኔም ልጠይቅ ነበረ። ማህፀን እንዴት ያደርጋል? ማህፀን የዛሬ 2 ዓመት ተኩል ገደማ ነበር የያዘኝ። ማህፀን ያው ያቃጥላል። ማቃጠል ነው። ውጋት አለው። መሸቅሸቅ ነው። ከዛ መድኃኒቱ ማለሽን ብዙም አስቸጋሪ አይደለም። የወንድ በሽታ ማን አደረገው? የሴት እኮ ነው። ማህፀን የሴት ነው እንዴ? የሴት እኮ ነው ማህፀን። በቃ ይዞኛ አቅም እሱ በሽታ ብቻ ነው በቃ ይዞኛ አቅም። በተረፈ ግን በቃ መድኃኒት መውሰድ ነው። ሌላ ጥያቄ የሆነ ነገር ልጠይቀው። እንትን እንዴት ነው እንትን ማለት ነው? እንትን ሲጀምር ያው እንዴ ቁልፍ በለልኝ ዘበኛው ቁልፍ በለልኝ ቁልፍ በለው። ውይ በእናትህ መጣ በእናትህ ዘበኛው ቁልፍ በለው። አቤት የተገለባበት እኮ ነው። ዓመታዊ ስብሰባ አለ በእናትህ ለተከራይ ነገር ለተከራይ ዓመታዊ ስብሰባ ያ መንፈቅ ስብሰባ ተከራዮች አንድ ሰው እንዳይቀር የዚህ ግቢ ቤት ተከራይ የሆናችሁ ዓመታዊ ስብሰባ የአከራይ ስብሰባ ስለሚደረግ ጠቅላላ እንድትገኙ ተብላችኋል። ጎርጓሬ፣ ቦክሶ፣ ኮረንቲ ሁሉም እንዲገኝ የቀረሰው ቤቱን ሂሳብ ይጨምራል ወይም ይባረራል ብለዋል። አዎ አንድ ሰው እንዳይቀር ይሄው ተነግሯል። በላይም በታች ኮረንቲ ስብሰባ አለ። ይኸው ወጥተህ መሄድ የለም ማለት አይደለም። ስብሰባ አለ ጎርጓሬ። እሺ እመጣለሁ። ወረቀት ማንበብ አይደለም። ጌቱ ተሰብሰቡ ብሏል። ትሰበሰባለህ። አንተ ማነህ? ቆዩ 6 የሰማነው ነው። አዎ ዝም ብሎ ማነህ? ሴት ማንጋጋት አይደለም። ስብሰባ ስትባል መጣ ሰማ ነው። አዎ እንደም አንተ ደግሞ ማነህ? ደው መደብደብ ኧረ እባክህ እንደው ይሄን ቦክስ እንደው ይጠቅምሃል። ማነህ? እዛ ፎቅ አለህ ማነህ? ሰምተሃል? አንድ ሰው እንዳይቀር ሰምቻለሁ። እባክህ አትንዘባዘብ። እዚህም ደግሞ
ምን ቆይ ልጅቱን ውጭ አቁሟት ነው እንዴት ነው? አይ በቃ ጨረስኩኝ እኮ እንደዚህ አይነት ነገር በቃ ጨረስኩኝ። በቃ ራስን ማወቅ በቃ ራስን አወቀው በቃ የተመሰገነው ራስን አውቄ ራስን አውቄ አላቆኒም እኮ ራስን አውቃለሁ። ለምሳሌ አሁን ስሜን አውቃለሁ፣ የአባቴን ስም አውቃለሁ፣ የአያቴና የቅርማ አይደለም የጤንነት ራስን ማወቅ ነው የምለው እና ለዛ ብዬ እና ጓደኛ ጨረስኩ። ደግሞ ማልኩኝ ምያለሁ ከመቀስፋት ተባሪ ነው ካሁን ደቂቃ ሰዓት ጀምሮ ራስን አቀፌ ነው ንስሐ ገቡ ማለት ነው። ጨረስኩኝ። ራስን ለማወቅ መሯሯጥ ነው እና እኔ የምለው ቆይ ጌታው እርሶን የሚፈልግ ሴት ቢመጣስ? ስቶፕ አድርጓል። ጥሩ ነው ማወቅዎትም ጥሩ ነው። ስቶክ እያልኩ መልሳለሁ። ሞቅ አድርጉ፣ በጭብጨባ ተቀበሏት። ሞቅ አድርጉ፣ አጨብጭቡ። ኮረዳ ስታንድ አፕ። አመሰግናለሁ። ስታንድ አፕ። አንቺም ስታንድ አፕ፣ እናንተም ስታንድ አፕ። አመሰግናለሁ። እርሶም ስታንድ አፕ። አመሰግናለሁ። ተዋለ ሁሉም ተሟልቷል። እስቲ እንግዲህ እንቁላል መጥቷል። እንቁላል አለ። የቀረት አለ ይሁት። ኧረ የቀረ አለ። ቦርቧሬት አለ። ተቦርቧሬ ወጣተው ግድ የለህም። እሺ ወንድሞቼ፣ እናቶቼ ስንት ተራራና ቁልቁለት ወንዛ አቋርጣችሁ መታችሁ እዚህ የአመታዊ የመንፈቅ ስብሰባ ግምገማ ላይ ስለተገኛችሁ በባለቤቴ በእኔና በልጄ ስም እንዲሁም በጋረድ ስም አመሰግናለሁ። የዛሬው ማነው? ቦርባሪ ነው እንዴ? ዋው እሱ አይሞላለት መጥቷል። አዎ ራሱ ነው። ስብሰባ ውስጥ የሚያልቅ ቁልፍ ጠያቂ እንዳይመጣ እንዳይሰጡ። እሺ ቁልፍ ቢመንት ምንድን ነው? ኧረ ምንድን ነው? አሁን መጀመሩ ነው። ሊያልቅ ትንሽ ነው የቀረው። ሊያልቅ ሲል ምንድን ነው? እንኳን የመጣ ለአንተ ጉዳይ ነው ስንጨቃጨቅ ነበር። ከዛሬ ጀምሮ የሽንት ቤት ቁልፍ ለማንም ሰው እንዳይሰጥ። እንዴ እዚህ ጋር እንዴት ለምንድን ነው ቁልፍ የሚከለከለው? እንዴ ለምንድን ነው የሚከለከለው? ይሄን ነገር እኮ መነጋገር እኮ ቦርቧሬ አትንቦርቦር፣ ዝም ብለህ እባክህ አትንቦርቦር። መንቦርቦር በቃ ማን ጀመረ ስብሰባውን? ገና እኮ አልጀመርንም። እሺ የዚህ ግቢ ተከራዮች የሆናችሁ ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን። የዚህ የአመት የመንፈቅ ጉባኤና ግምገማና ስብሰባና የመሳሰሉት ነገሮች በሙሉ ስንጀምር ከማን እንጀምር የሚል ጥያቄ እኔና እሷ ተወያይተን ከራሳችን ከቤታችን ይጀመር መጀመሪያ ራሳችንን እንይ ወደሚለው ነው ሄድነው። አጠፋን። ይሄ ሲሆን አመሰግናለሁ። ይሄ ሲሆን ከኛ እንጀምር ብለን ስንል ከማን እንጀምር? እኛ ማለት እነማን ነን? ይሄ ሰው የኛ ቤተሰብ ነው፣ ቅጥር ነው፣ በእኛ ስር ነው። ጋረድ አቤት። ለመሆኑ አንተ ጋረድ ላይ ሪፖርት የተደረገብህ ምን አስቀይም ያለው? እኔ እስኪ ምን አስቀየምኩ? ወይ በሞትኩት ምንድን ነው? እርሶ ደግሞ እንደው እኔ ምን አስቀየምኩ ነገር አለ? ውሃ ከልክዬ አውቃለሁ። ውሃ ከለከልኩ። አባይ የኛ ነው፣ ተከዜ የኛ ነው፣ አዋሽ የኛ ነው፣ ቡልቡላ የኛ ነው። ምን ነው ልብስህን እንኳን ብትታጠብ ጋረድ እኔ ላንተ ክፉ ነኝ? በላ እግርህን ታጥበህ ታውቃለህ? ካልታጠብከው አስቆርጠው በቃ። እኔ ጌቶች መቼም እንደው ስም ሆኖብኝ ነው እንጂ ደግሞ አንዳንዴም ለቆጣሪውም እያዘንኩ ነው እኮ እንደው ውሃውን ነው እንጂ ልክ ነው። እኔ ቅዱስ ዮሐንስ ነው የሚነካኝ እንዴ። በጣም ያሳዝናል። የዚህ አመት ያንተ አስቀያሚው ባህሪህ ይሄ ነው። እሺ ሁለተኛውን እንቀጥላለን። በሱ ላይ ተቃውሞ ያለው አለ? አዎ ሁለተኛው ኮረንቲ እንዴ ደግሞ ነው ምን አደረው? ምንም አላደረክም። ያለው ሁኔታ ነው የምንነጋገረው። አንተ ትልቅ ሰው ነህ፣ ባለሙያ ነህ። መብራት ትሰራለህ፣ ትቀጥላለህ፣ ትቆርጣለህ፣ ትበጥሳለህ፣ ታበጣጥሳለህ። ብዙ ድርሻ ያለ ሰው ነህ። ግን በዚህ ሁኔታ ላይ ያንተ ቴፕ መቼ ነው የሚቆመው? የቤትህ ሌሊት እንዲሁ እየየ እንዳለ ነው። ቴፕ እኮ አይቆጥርም። ቴሌቪዥን እስከ 6 ሰዓት ነው። ያንተ እስከ 11 ሰዓት እሺ እንዳለ ነው የሚነጋው። እሺ የሚለውን እየተከተለ ይኸውልሽ፣ አይሸነፍም እኮ ሶስተኛ በል መብራት አታጠፋም።
መብራት የጓዳውም የመኝታ ቤቱም በዚህ ላይ ደግሞ የስጋ ቤት አምፖል የምትሰቅለው ምን ስለሆንክ ነው አንተ? መቶ ሻማ በየክፍል ደንቅረት ተውን እናንተ አንባባስ ወደ አንባባስ ተው ኮረንቲ አይበሳጩ ባኮትን ጤናውትን እያሰቡ ያንጓጥጠኛል እኮ አታዩም እንዴ አንቺ? እሺ መልስ አለ? እስኪ ሀቅ ነው ካላችሁ በጭብጨባ ገለጡልኝ። እሺ እኔ አስተካክላለሁ። ጥፋት አለ ማለት ነው። እኔ አስተካክላለሁ። ቦግ እንዳረካ ሳድረው ግድ የለም እኔ እጎዳለሁ። ሶስተኛ እንቁላል አንተ ጋር ነኝ። እንቁላል ከዚህ ቀደም የነበረውን ባህሪ አሻሽሎ አሁን ትልቅ ሰው ሆኗል። ጥሩ ሰው ሆኗል። ተስተካክሏል እና በእውነት ደስ የሚያሳይ ነው። ቀደም ሲል የምታመላልሰው ችግር ነበረብኝ ብለኸኛል። ብዙ ታመላልስ ነበረ ታስታውስ እንደሆነ። በእውነት እንቁላል መስለህ አምረህ ብዙ አመላልሰሃል በግቢ ውስጥ። እኔም እንኳን እንዳንተ እዚህ ግቢ ላይ መብቴን አላወጭኩም። እንዳንተ እንኳን እኔ አልተጠቀምኩም እዚህ ግቢ። ምን ነበር ያመኛል ያልከው? አዎ ችግሩ ትንሽ የደም ብዛት ነገሮች አይደለም፣ ደም ብዛት አይደለም። ያንተ ያየነው ሁላችንም የገመገምነው ሴት ብዛት እንዲህ ስታመላለስ ተጨንቄ ይሄ ልጅ ምን ላድርገው፣ በዚህ ሲወጣ በዚህ ሲያስገባ ምን ላድርግ፣ ለሱ ስል የቀለበት መንገድ ግቢ ውስጥ ላሰራው ወይስ ከማለት ደርሰን ነበር። አሁን ግን ትተሃል እኮ ትተሃል። አዎ ትተሃል። ጠባዬ መስተካከል ታይቶ በግቢ የተወሰነው ቤትየም ጉርድ ቀሚስ አርጋ መንቀሳቀስ ጀምራለች። ያንተ ባህሪ መስተካከል ስለታየ ነው። ሞቅ ያለ ጭብጫቦ እንቁላል ሙዚየም ነፃነት አገኘ። እሺ አሁን እንግዲህ ወደ ማን ነው የምንሄደው? ልብስ አጣቢ ጠጄ በእውነት በጣም ነው ያዘንብሽ እንዳንል ግራ ገብቶናል። የተደሰትንብሽ እንዳንል ግራ ገብቶናል። ያዝናናሽን እንዳንል ግራ ገብቶናል። ምክንያቱስ የት ሀገር አይነት እንደሆነ አይታወቅም። ወንዝ ላይ ሰው ሲያጥብ አይተናል። ወንዝ ሲታጠብ አይተናል። በኩሬም ላይ ሲታጠብ አይተናል። ባምቧ ላይ ሲታጠብ አይተናል። ቦርባሪ አንተ ላውንደሪ ሲታጠብ አላየም? አይተናል። ላውንደሪ ሲታጠብ ያንተ አስተጣጠብ የተለየ ነው። ዳንስ ይሁን ውዝዋዜ ይሁን ምን ይሁን አልታወቀም። እንደው የምትይው ነገር አለ? ምንም አለለዋለኝ ስለሷ። እስቲ ተጨማሪ ሐሳብ ታለሽ? እርሶም እኮ ወደውት ያውቀዋል። እንዴት? እንደው ለነገሩ ማለት ነው ያስተጣጠባን ሁኔታ እንዴ ያው በጣም አሳሳቢ ነው። አዎ የሷ ጉዳይ በጣም አስቸግሮኛል። እኔ የአባይ ወንዝ በሸዋዬ ቤት በኩል ነው የሚያልፍ የተባለ ይመስል ጣናኔ ግቢ የተተከለ ይመስል ውሃውን ከከፈተች መዝጊያም የላት። እንደው መክፈት እንጂ መዝጋት የት ታውቃለች? ምን ጋረድ መዝጊያውን ሲሰጠኝ ነው ቧንቧ እና ይሄንን አስተካኪ። የት ሀገር የትኛ አውራጃ አስተጣጠብ እንደሆነ ራስሽም የምታውቀው ይመስላል። እኔ ጋረድ ሲሰጠኝ መዝጊያው ጋረድማ ብትተው ይሻላል። አቤት ጋረድማ ከሷ ጋር በቀደም እዛ ጋር አንተ ማን ነው ዘፍዛፊ፣ ማን ነው አለቅላቂ፣ ማን ነው አስጫረገ? ጥበቃን ዝም ብላ አትቀጥልም እንዴ? አይ እንዲው እርዳታ ነው። ዘፍዝፈልኝ፣ ጭመቅልኝ፣ ይዘፍዝፍ በል። ጻፈው፣ በደንብ አድርገህ ጻፈው። የመጨረሻ ጻፈው። አይነ ያየ ጻፈው። ምን ይላል? በል ጻፈው። ሁሉንም ነገር ልቅም አድርገህ እንዳትሳሳት። የኮረንቲንም የእንቁላልንም ጻፍ። ተነጋግረን ነበር። ሰማል እንዴ? ሷን ካየ ተቃውሟላችሁ? አስተያየት እስታሁን ጥሩ ነው። እሺ አሁን በጣም አሳሳቢና አሳዛኝ ግምገማ የምናደርገው ቦክሴ ላይ ነው። ደግሞ እኔ ምን አጠፋው እዚህ ቤት? ቦክሴ ቤተሰቦችህ አባረው ነው እኔ ጋር መጣሁ። እንዴት ነው ጠዋት ተነስተህ ግንቡን የምትቀጠቅጠው? ከኔ ቤት ግድግዳ ጋር ምን አይነት ጸብ ነው ያለ? ምን አይነት ጸብ ነው ያለ? ትሬኒንግ ጋር ሰራም። እንዴት ነው ከግድግዳ ጋር ነው ትሬኒንግ? ለመሆኑ ከማን ጋር ተደባድበህ ነው በቀደም የወደቅከው? አይታችሁታል እናንተ ሲደባደብ ሲመታ አይታችኋል? ቲፎዞ ብለህ የግቢውን ሰው ነቅለህ ወጣ። ከጥላ ጋር ትጣላ፣ ከጥላ ቢስ ጋር ትጣላ። የገባን ነገር የለም። ወድቃ ሳምንት አስታመመ። ከማን ጋር ነው የተጣለው? ኮረንቲ ከማን ጋር ነው የተጣለው? እኛ አላየንም ምንም ነገር። ወድቆ ነው ተራሱ ጋር መሰለኝ። እንደው የምታስተካክለው ነገር ታለ? ስፖርት ነው መሸነፍ ማሸነፍ እኮ አለ። ደግሞ ድሮ ቦክስ በኪሎ ነበር።
አሁን በግራም ሆነ እንዴት ገባ ያሰኛል አይ ቤት ያባት ምን አባት ይላል እና እንዴት ነው እስቲ ሐሳብ ታለ እዚህ ላይ ለመሆኑ ባህል ሚኒስቴር ያውቃል ወይ እና ይሄም ነገር መጣራት አለበት በእርግጥ ሂሳብ ላይ ደህና ነህ ግን ግንቤን ተው እቀበላለሁ በመድኃኒዓለም ይዣለሁ ግንቤን ተውልኝ እቀበላለሁ ተጨማሪ ያለሽ ኧረ እናቴ የዚህ ደግሞ ይሄ ስፖንሰር ነው ስፖንሰር ይቅርታ ስፖንሰር ያልጠቀስነው በየማል ነበር ቃል የገባ ነው ግን የጊዜ ጥረት ስለነበረ ነው ይሄንን ስብሰባና ግምጋሞ እና መሳሰሉትን ውይይቶች ስፖንሰር ያደረግልን ኤምቢ ቆርቆሮ ፋብሪካ ለኤምቢ ቆርቆሮ ፋብሪካ ሞቃለ ጭብጫቦ በኤልኤስ የእንጨት መሰንደቂያ ሁለተኛ ደረጃ ስፖንሰር አድርጓል አንተ ምን ሆነ ነው ይሄውላ ደስታና ፈንጠዝያ እዚህ ግቢ ሲደረግ ማታጨበጭበው እኔ ቅናት ነው ለምን ተደራጁ ነው ለምን ተሰባስ ነው እንዴ ኧረ አይደለም ትናንትና እዛ መሰራበት ቦታ በአንድ ሆኖ ተጣል በእንትን በመቀርቀሪያ እጄ ሰብራይ አንተን እናውቃለን አይ ቀላል ነው እኮ አሁን ቀላል መደብደብ ላንተ ቀላል መደብደብ ላንተ ቀላል አጅ ሞቃለ ጭብጫቦ ለድብዳቦ ሞቃለ ጭብጫቦ አንተ ሁሉ ጊዜ መደብደብ ነው ደግነቱ የዛሬ 15 ቀን ከአንገት በላይ ነበር ከዛ በታች ወደ ደረታ አካባቢ አሁን ቁርጭምጭሚትህን በየቀኑ አንተ ቡጢ ለመሆኑ መታታቃለህ ምን ሰው ለምን ይኸውልሽ እናመሰግናለን እሺ ቀጥሎ ወደ የሚሄደው ከስፖንሰሩ ቀጥሎ ደግነቱ አንተ ጣጣን ጨርሰህ ስለምትመጣ እኛም ጋር ጸቡ ስለማይደርስ ትተናሃል እሺ ዋናው ግቢው አሳዛኝ እንዲሁም አሳሳቢ አልፎም ተርፎ እንቶ ፈንቶ የበዛበትና እዚህ ግቢ ላይ ጣት ያስቀሰረ ጉዳይ አለ ጣት የተቀሰረበት ጉዳይ አለ የቦርባሬ ሁኔታ ነው ቦርባሬ ደግሞ ምን አረኩኝ ቦርባሬ ምን አረኩኝ ምን ታደርጋለህ እስኪ ቦርባሬ እውነቱን እንነጋገር ቤተሰብ ጋር ያለህ ጊዜ ስንት ጊዜ ነው በቀን ሽንት ቤት የምትተጣዳው ስለ ግቢው ምናምን አይደለም የተጠራ ነው ምንድነው ነገሩ አሁንም እኮ ግቢው ላይ እኮ ነው ያለነው ከግቢው ነው ሽንት ቤት እኮ የዚህ ግቢ እኮ አንዱ አካል እኮ ነው ቦርባሪ እንዴት ነው አንተ ነገር እኮ እኛ አልቻልንም እስኪ ተጨማሪ አለ አዎ አለኝ እስኪ ንገሪው አንቺም የሰማሽ በሱ ጉዳይ አንጀቴ ቅጥል ልብሏል ከልክ በል እስቲ አዎ በቀን 7 ጊዜ ሽንት ቤት አዎ ጋረድ እንደው ማጽዳት እስኪ ሰለቸው ድረስ እንደው ሀቀጂ ሲመላለስ ነው የሚሆነው የጻፍክ ነው ጋር የጻፍክ ነው እና የሱ ጉዳይ ሊታይልኝ የጻፍክ ነው ወይ ሽንት ቤቱን ነው ያከራየው እስኪ ዝም በይ ወይስ መኖሪያ ቤቱን ነው ነገር አብርጂ ስብሰባው እኮ ነው አሁን ያለ የጻፍክ ነው ጌቶችን ማንበብና መጣፍ እኮ አልችልም ማንበብና ጽፍ ምንድነው ታዲያ ዘተገሽ ነው የምትቆመው ሄዶ እዛ ከላ ባይድ ኳላቁ ሄድ ኳላይ እንዴ እስታው እንዳለ ደምስሶታል እኮ ምን ማልጻፈም እኮ እና በሩ ጋር ሄድ ባረጋቁ እንደ ሀቀጅ እየተመላለሰ ይሄ ዘበኛ ማጽዳት እስኪ ሰለቸው ድረስ የሱ ጉዳይ ማመታየት አለበት ማውጣት ቤቱን ነው የተከራየኸው መጸዳጃ ቤቱን ነው እስቲ እንመልስልኝ ለምንድን ነው ሌላ መጮህብኝ ለምንድን ነው ተነስታችሁ እንትናገሩት ከመሬት አልተነሳንም ከመሬት አልተነሳንም አይድረስባችሁ አሁን ቁልፍ ይሄ አላልኩ ባክሽ መጣልሽ አሬ ወደዛ አይ ቁመና ብላሽ ውሃ እየደፋ አነው አረ ጥዳት ላይ ነኝ እንዴ የታጠብኩ እንዴት ወንደው አነው እንዴ ምን ጋሸንቁላ ሰላም ነው እንዴ ወይ ምን ብለውኝ የባህሪ ለውጥ አምጥቻለሁ ብለው በጉባኤ ተናግረው ተጨብጭበውለት እልል ተብሎለት እንደገና እንዴ ማሽካልኩኝ እንዴ ማየት ማመን ነው ጣጣዬን ጨረስኩኝ እኮ አራ ማየት ማመን ነው አረጋተው ነው እርጎ እኮ ዝም ብሎ እርጎ አልተባለም እርጎ ለሞን ተሰቃይቶ ነው ከዛ በኋላ ተረጋግቶ ነው እርጎ የሚሆነው አትብር ጌቶች እሜትዬ ጋሸ ታሰሩ የምስራች
በላይም ያላችሁ ተከራይ፣ በዚህም ያላችሁ እልል እያላችሁ ውጡ፣ የምስራች ምስር ብሉ። በላይም በታችም ያላችሁ ታሰሩ ጋሼ፣ እልል እያላችሁ ውጡ እንጂ That's